ናየው ስለ C++ ፕሮጀክት ነው። ይሄ ፕሮጀክት ምንሰራው የስቱደንት ማኔጅመንት ሲስተም ይባላል። ቤዚካሊ ለምንድን ነው የሚጠቅመው? ስቱደንት ማኔጅመንት ሲስተም የስቱደንትን ዴታ በሆነ ዩኒቨርሲቲ ውስጥ ሊሆን ይችላል፣ የሆነ ስኩል ውስጥ ያሉትን ተማሪዎች ስቶር ብናደርግበት ነው። የእነሱን ዴታ ስማቸውን፣ ኤጃቸውን፣ ጀንደር፣ GPA፣ ዲፓርትመንት ወሬቨር ዴታ ዴይ ሃቭ ሁሉንም የተማሪውን መረጃ ማኔጅ የምናደርግበት ሲስተም ስቱደንት ማኔጅመንት ሲስተም ይባላል። እሱም በሲ ፕላስ ፕላስ ለመስራት እንሞክራለን ማለት ነው። ሲ ፕላስ ፕላስ ላይ መጀመሪያም ሁሌም ኢንክሉድ ማድረግ ያለብን ነገር አለ which is include IOStream። ይሄ የምንጠቀመው ለምንድን ነው? ኢንፑት አውትፑቶች አሉ፣ ሲኢን ሲ አውት ኢንፑት ለመቀበል እንደገና ደግሞ አውትፑቶች ዲስፕሌይ ለማድረግ እንጠቀማቸዋለን። ኢንክሉድ ሊሚት የተባለ ፓኬጅ አለ። ይሄን በኋላ እናየዋለን። የተለያዩ በፈሮች ላይ ክሊር ለማድረግ ለምሳሌ በፈር ላይ ማይፈለግ እንትን ሲገባ ለምሳሌ ኤጅ ስንጠየቅ ማስገባት ያለብን ምንድን ነው? ኢንቲጀር ነው አይደል? ከኢንቲጀር ውጪ ማስገባት የለብንም። የሆነ ኤቢሲ ምናምን ካስገባን ከበፈር ላይ መወገድ አለባቸው። እሱን ለማድረግ ነው የምንጠቀመው። እነዚህን ፓኬጆች ኢንክሉድ እናደርጋለን። ዩዚንግ ኔም ስፔስ ኤስቲዲ ካረግን በኋላ ዋናው ስራ የሚጀምረው እዚህ ጋር ነው። ስቱደንቱን ዲፋይን እናደርጋለን። ስቱደንቱ ምንድን ነው? ስቱደንት ኢዝ ዴታ ስትራክቸር ነው። ስቱደንት ኢዝ ዴታ ስትራክቸር። እሱ እንዴት ነው ያወቅነው? ስትራክት የተባለች ኪወርድ አለች በሲ ፕላስ ፕላስ። ስትራክት ኪወርድ ናት። ስቱደንት የተባለ ዳታ ስትራክቸር አለ ማለት ነው። ያ ስቱደንት የተባለ ዳታ ስትራክቸር ወይም ኦብጀክት በውስጡ ምን ይዟል? አይዲ፣ ኔም፣ ኤጅ፣ ጀንደር፣ GPA፣ ዲፓርትመንት እንደገና ደግሞ ፖይንተር አለ በውስጡ። ምን መሰላችሁ? ስትራክት ማለት ቤዚካሊ ሊንክ ሊስት ነው የሚፈጥረው። ሊንክ ሊስት ማለት ኢዝ ታይፕ ኦፍ ዴታ ስትራክቸር፣ የዳታ ስትራክቸር ታይፕ ሆኖ ቤዚካሊ በጣም ብዙ ኖዶች አሉ እና ለምሳሌ 3 ኖድ ካለ የመጀመሪያው ኖድ በውስጡ 2 ነገር ነው የያዘው። ዳታ ፓርት አለው አይዲ ሊሆን ይችላል፣ ኔም ሊሆን ይችላል፣ ኤጅ ሊሆን ይችላል፣ ወሬቨር ዳታ ፓርት አለው። ሁለተኛው ፓርት እዛ ኖድ ላይ ምንድን ነው ያለው? ፖይንተር አለው። ወደ ቀጣዩ ኖድ የምንጓዝበት ፖይንተር አለው። ሊንክ ሊስት ማለት ልክ እንደ ሰንሰለት ነው ማለት ነው። የተያዘ ነው። ልክ እንደ አሬ ሳይሆን ይሄ ከአንዱ ኖድ ወደ አንደኛው ኖድ የምንሄደው በፖይንተር ነው። ስለዚህ እዚህ ጋር ሊንክ ሊስት የፈጠር ነው። የሊንክ ሊስቱ ኔም ስሙ ማን ይባላል? ስቱደንት ይባላል። እንዳትሸወዱ። ስቱደንት ምንድን ነው? ስቱደንት ኢዝ the name of the link list። አሁን እዚህ ጋር ስትራክት ስቱደንት ስንል ሊንክ ሊስት ነው ክሬት ያደረግነው እና ያ ሊንክ ሊስት ኖዶች አሉት። በጣም ብዙ ኖዶች ክሬት እናደርጋለን። በኋላ ያው ስቱደንት እያስገባን ስንሄድ አድ ስቱደንት እያስገባን ስንሄድ ኖዶች ክሬት ይደረጋሉ እና እነዛ ኖዶች እያንዳንዱ ኖዶች 2 ነገር ነው የሚይዙት። ዳታ ፓርት አለው። ዳታው አይዲ ሊሆን ይችላል፣ ኔም ሊሆን ይችላል፣ ኤጅ፣ ጀንደር ይይዛል እና ደግሞ ኖዱ ምንድነው የሚይዘው? እንዳልኳችሁ ፖይንተር አለው። ፖይንተሩ የትኛው ኖድ ላይ እንዳለን ማወቅ ይጠቅመናል። ትራክ ለማድረግ ነው። የትኛው ኖድ ጋር እንዳለን ትራክ ለማድረግ እንጠቀማለን ማለት ነው። እዚህ ጋር ስትራክት ስቱደንት ብለን ዲፋይን ያደረግነው ነገር የስቱደንት ኦብጀክት ክሬት አደረግን ማለት ነው። ፖይንተራችን ግን እንዳልኳችሁ እዚች ጋር ስቱደንት አስትሪክስ ኔክስት የተባለች ምንድነው ፖይንተር ዲፋይን አድርጌያለሁ። ቤዚካሊ አስትሪክስ የማባዛት ሲምቦል ወይም አስትሪክስ ካለች ፖይንተር ክሬት እያደረግን ነው። ፖይንተሩ ማነው? ስሙ ኔክስት የተባለ ፖይንተር አለ። ቤዚካሊ ኔክስት ኢዝ ፖይንተር ኦፍ ታይፕ ስቱደንት ኦብጀክት ላይ ለምንፈጥራቸው ኖዶች ትራቨርስ ለማድረግ የሚጠቅመን ፖይንተር ኔክስት ፖይንተር ይባላል ማለት ነው። ስቱደንት ላይ በኋላ ትራቨርስ እናደርግበታለን። ሌላኛው ደግሞ ሄድ የተባለ ፖይንተርን ዲፋይን እናደርጋለን። ሄድ ማለት መነሻችን ፖይንተር ናት። ስቲል የሄድ ፖይንተር ታይፕ ማነው? ስቱደንት ነው። ስቱደንት አስትሪክስ ሄድ we are creating a pointer called head። ሄድ ግን መጀመሪያ ነል ያለው። ነል ማለት ምንድን ነው? ወደ የትኛውም ኖድ ወይም ወደ የትኛውም ስቱደንት ኦብጀክት ፖይንት አያደርግም ማለት ነው። ምንም አይነት ስቱደንት መጀመሪያ አድ ስላላረግን ወደ ሲስተሙ ስላላስገባን ፖይንት አያደርግም ማለት ነው። ስቱደንት አስትሪክስ ሄድ እዚህ ኳልቱ ነል ስንል ሄድ ፖይንተራችን መነሻ ፖይንተራችን ነል ከሆነች ምንም አይነት ስቱደንት አልገባም ማለት ነው ወደ ሲስተሙ። ይህም በደንብ እናገናኘዋለን በኋላ። ሌላኛው የተለያዩ ፋንክሽኖች አሉ እዚህ ጋር ለቫሊዴሽን የምንጠቀማቸው። ለምሳሌ ኢንፑት ጌት ኢንት የተባለ ፋንክሽን አለ። ቆይ እመለስበታለሁ። ሁለተኛው ደግሞ ለቫሊዴሽን የምንጠቀመው ቫሊዴት ለማድረግ ፍሎት ጌት ፍሎት ፋንክሽን እና ሶስተኛው ማን ነው መሰላችሁ? ስትሪንግ ጌት ስትሪንግ ፋንክሽን። እነዚህ ምን መሰላችሁ? ቫሊዴት ለማድረግ ነው። ለምሳሌ ዩዘሩ የመጀመሪያው ምንድነው የሚለው? ጌት ኢንቲጀር ነው። ይሄ ጌት ኢንት ፋንክሽን ምንድነው ስራው? ለምሳሌ ዩዘሩ እድሜውን አስገባ ሲባል ስቱደንት አድ ስናደርግ እናየዋለን። ስቱደንት አድ አርግ ሲባል ኤጁን አስገባ ሲባል
ኤጅ አስገባ ሲባል ኤቢሲ ካስገባ አይቻልም ማለት ለዛ ያስፈልገናል ቫሊዴሽን። ኤጅ አስገባ ሲባል ማስገባት ያለበት ኢንቲጀር ነበር ነው 10 20 30 እንጂ ኤቢሲ የሆነ አንደርስኮር ቃላጋኖ ምናምን ካስገባ አይቻልም። ስለዚህ እነዚህ ቫሊዴሽን ፋንክሽን ናቸው። እነዚህ ኢንቲጀር ጌት ኢንት ሶሪ ማን ነበረ ኢንቲጀር ጌት ኢንት ፋንክሽን የታለ? ይኸውና ኢንቲጀር ጌት ኢንት ፋንክሽን እና ቅድም ሁለተኛም ያልኳችሁ አለ አይደል which is ጌት ፍሎት ፋንክሽን። ይሄ ደግሞ ለምሳሌ ያው ጂፒኤ ስናስገባ ጂፒኤ ላይ እንጠቀመዋለን። አሁን ጂፒኤ ስናስገባ 3.2 ምናምን ስለሆነ በነጥብ ስለሆነ ለዛ ነው ጌት ፍሎት የተጠቀምነው። ሪተርን ታይፑ ፍሎት ነው። ሶስተኛውም አለ። ሶስተኛው ደግሞ ስትሪንግ ለምሳሌ ዲፓርትመንት ስንቀበል ምናምን ስትሪንግ ነው ዳታ ታይፑ። ግን አንዴ እስቲ ረን አድርገን እንየው መጀመሪያ ግልጽ እንዲሆንላችሁ ሲስተሙን ረን አድርገን እንየው። ኤግዚኪዩት ልበለውና እንየው ኮዱ እንዴት እንደሚሰራ። ኮምፓይል ኤንድ ረን ላድርገው። ሶ ሲስተሙ ይሄን ይመስላል። እስቲ አንዴ ሰፋ ላድርገው። እንደምታዩት ከላይ ታይትል አለ። ምንድነው የሚለው? ስቱደንት ማኔጅመንት ሲስተም ይላል። ሶ ምርጫ መርጠናል። አንድ ቁጥር ከነከን አድ ስቱደንት፣ ሁለት ቁጥር ከነከን ዲስፕሌይ ኦል፣ ሶስት ቁጥር ዲስፕሌይ ባይ አይዲ፣ አራት ቁጥር ዲስፕሌይ ባይ ዲፓርትመንት፣ አምስት ቁጥር ዲስፕሌይ ባይ ጀንደር፣ ስድስት ቁጥር ኤግዚት። ሶ ቤዚካሊ ስድስት ምርጫ አለ ማለት ነው። አንድን ከነካኝ ማነው ኮል የሚደረገው? አንድን ነክቼ ኢንተር ከተጫንኩኝ አድ ስቱደንት የተባለ ፋንክሽን ኮል ይደረጋል። እስቲ ልንካው። አንድ ቁጥርን ስነካ አድ ስቱደንት ፋንክሽን ጋር ይወስደኛል። እዚህ ጋር አይዲ አስገባ ይለኛል። አይዲ ላስገባ ለተማሪው ለምሳሌ 001 ልበለው 001። ፉል ኔም አስገባ ለምሳሌ አቤል ልበለው። ኤጅ ሌሴ 20 ልበለው። ጀንደር ሜል ወይም ባጭሩ ኤም ልበለው። ጂፒኤ 3.6 አስገባ ለምሳሌ። ዲፓርትመንት ኮምፒውተር ሳይንስ ሲኤስ ልበለው። ከዛ በኋላ አሁን ኢንተር ልጫን። እንደምታዩት ምን ይላል? ስቱደንት አድድ ሰክሰስፉሊ። አንድ ኖድ ክሬት አደረኩኝ ማለት ነው። አንድ ኖድ ሊንክ ሊስቱ ላይ ክሬት አደረኩኝ ማለት ነው። ሊንክ ሊስቱ ባዶ ነበረ። ኦብጀክቱ አንድ ስቱደንት አስገባሁኝ። ከዛ በኋላ አሁንም ይቀጥላል ሲስተሙ። ያው በሉፕ ስለሆነ ጀስት ዝም ብሎ ረን ያደርጋል ማለት ነው። አንድ ተማሪ አስገብተናል። አሁንም የቀደሙን ዲስፕሌይ ያደርጋል። አንድ ቁጥር ከነካን አድ ስቱደንት ነው። ሁለት ቁጥር ከነካን ዲስፕሌይ ኦል ነው። ለምሳሌ ሁለት ልንካስት ያሉትን ተማሪዎች እናያቸው። ሁለት ነክቼ ኢንተር ስጫን እንደምታዩት ማን መጣለኝ? ይኸው የተማሪውን ዴታ መጣለኝ። ይኸውና አቤል ሜል የሆነ 3.6 ሲኤስ ተማሪ ምናምን ብሎ አመጣልኝ ማለት ነው። ከእንደገና ለምሳሌ 3 ቁጥር መንካት ይችላለሁ። 3 ቁጥር ምንድን ነው የሚለው? ዲስፕሌይ ባይ አይዲ፣ በአይዲያቸው ዲስፕሌይ አድርግ። እሱን ነክቼ ኢንተር ስጫን 3 ነክቼ ኢንተር ስጫን አይዲውን አስገባ እያለኝ ነው። ለምሳሌ የኔ አይዲ ስንት ነበር ያስገባው ቅድም? 001 ስጫን በአይዲ ሰርች ያደርጋል ማለት ነው። እንደምታዩት ማንን አመጣልኝ? ይኸው ቾይስ ላይ 3ን አስገባውኝ። ከዛ 3 ቁጥር ደግሞ ምንድነው ኮል የሚያደርገው? ዲስፕሌይ ባይ አይዲ የተባለ ፋንክሽን አለ፣ እናየዋለን። እሱም ኮል ያደርገዋል። ከዛ በኋላ አይዲ ጠይቀኛል። አይዲ ያስገባውኝ 001። አይዲ 001 ደግሞ በሊንክ ሊስቱ ላይ የአቤል ስለሆነ የተማሪ አቤልን ዴታ አመጣልኝ ማለት ነው። ግን እስቲ ፎር ዘ ሴክ ኦፍ ለሲምፕሊሲቲ አንድ ተማሪ ሊጨምር ዝም ብዬ አሁንም ቾይስ አስገባ እያለኝ ነው። ባይዘ ይሄ ሲስተም ዝም ብሎ ረን ያደርጋል ሉፕ ውስጥ ስለገባ። እነዚህ አድ ስቱደንት፣ ዲስፕሌይ ኦል፣ ዲስፕሌይ ባይ አይዲ እነዚህ የምታዩቸውን ዝም ብሎ ያመጣል ማለት ነው ሁሌም። ለምሳሌ አንድ ተማሪ ሊጨምር እስቲ አድ ስቱደንት የሚለውን ረን ላድርገው። አንድ ቁጥር ልጫን፣ ኢንተር። አይዲ ላስገባ 002 ልበለው። ፉል ኔም ለምሳሌ ሌሴ ቤቲ ልበለው። ኤጅ ሌሴ 18 ልበለው። ጀንደር ፊሜል ኤፍ። ጂፒኤ ለምሳሌ 4 አመጣች እንበል። ዲፓርትመንቷ አይቲ ነው እንበል። ስለዚህ አስገብተናል ማለት ነው። ምንድነው የሚለው? ስቱደንት አድድ ሰክሰስፉሊ። በዚካሊ ቅድም አንድ ኖድ ነበርን። አሁን ደግሞ ሌላ ኖድ ጨምረን ሊንክ ሊስቱ ላይ 2 ኖድ አለ። የመጀመሪያው ኖድ የአቤልን ዴታ ይዛል። ሁለተኛው ኖድ የቤቲን ዴታ ይዛል ማለት ነው። ግን እያንዳንዱ ኖድ ፖይንተር አለው። ለምሳሌ የመጀመሪያው ኖድ የአቤልን ዴታ ይዛል። ከዛ መጨረሻ ላይ ፖይንተር አለችው። ያቺ ፖይንተር ወደ ቤቲ ኖድ ትጓዛለች ማለት ነው። ፖይንተሩ እንደዚህ እያደረገ ነው የሚጓዘው ማለት ነው። ከአንዱ ኖድ ወደ ሌላኛው ኖድ እየተጓዘ ይሄዳል ማለት ነው። ስለዚህ አሁን እዚህ ጋር ቾይስ አስገባ እያለኝ ነው። ለምሳሌ 5 ቁጥር ለሞክር። ዲስፕሌይ ባይ ጀንደር 5ን ስጫን ዲስፕሌይ ባይ ጀንደር የተባለ ፋንክሽን አለ። ኮዱ ላይ እናየዋለን። እሱን ኮል ያደርገዋል።
አሁን እሱ ልጫ ነው 5 ቁጥር ዲስፕሌይ ባይ ጀንደር አስገባ ያለኝ ነው። ለምሳሌ ኤም ከነካሁት ሜል ነው አቤልን ይመጣልኛል። እንደምታዩት ይሄው አቤል መጣ። በፊሜል ደግሞ ሊያው እስቲ ኢንተር ቾይስ 5 ቁጥር ላስገባ ዲስፕሌይ ባይ ጀንደር ኤፍ ላስገባ ፊሜል። እንደምታዩት ማመጣልኝ ቤቲ መጣልኝ ማለት ነው። የቤቲ ሊስት መጣልኝ። እነዚህ በሙሉ ፋንክሽን ናቸው። ልክ ፋንክሽኑ ኮል ያደርጋቸዋል። 1 ቁጥር ስናስገባ አድ ስቱደንት ፋንክሽን ይጠራል። 2 ቁጥር ስናስገባ ዲስፕሌይ ኦል የተባለ ፋንክሽን ይጠራል። ዲስፕሌይ የሚያደርግ እዚህ ጋር ዲስፕሌይ ባይ አይዲ፣ ዲስፕሌይ ባይ ዲፓርትመንት፣ ሁሉም ፋንክሽኖች ኮል ይደረጋሉ ማለት ነው። እስቲ ኮዱ ደግሞ ተመልሰን እንየው እና 6 ቁጥር አልነገርኳችሁም። ኤግዚት የተባለ ፋንክሽን አለ። ለምሳሌ ኢንተር ቾይስ 6 ሲጫን ይወጣል ማለት ነው ከሲስተሙ። አለቀ ማለት ነው እንትናችን ቢኮዝ ኤግዚት የተባለ ፋንክሽን ይጠራል። ሶ መጀመሪያ ግን ማየት የነበረብን ከቫሊዴሽኑ በፊት ፕሮጀክቱ መጀመሪያ የሚጀምረው የሲ ፕላስ ፕላስ ኮድ የሚጀምረው ከየት ነው? ከሜን ፋንክሽን ነው። ሜን ፋንክሽን ዲክሌር አድርገናል። ከታች እንደምታዩት እዚች ጋር ይኸውላችሁ ሜን ፋንክሽን አለ። እዚች ጋር ታይቷል። እዚች ጋር ሜን ፋንክሽን አለ ማለት ነው። ይኸውላችሁ እቹትና ሜን ፋንክሽን ከታች ሁሌ ሲ ፕላስ ፕላስ ፕሮግራም የሚጀምረው ከየት ነው? ከሜን ፋንክሽን ነው። ኢንት ሜን የተባለች ፋንክሽን አለች። እዚህ ውስጥ ሲገባ ሜን ፋንክሽን ውስጥ ሲገባ ማንን ጠራው? ሜኑ ፋንክሽን። ሌላ ፋንክሽን ክሬት አድርጌያለሁ። ሜኑ ፋንክሽን ጋር ሂድ። ፕሮግራሙ ኮምፓይል እና ረን ስናደርገው ሜን ፋንክሽን ይጠራል መጀመሪያ ባይ ዲፎልት ኢንተርናሊ። ሜን ፋንክሽን ውስጥ ደግሞ ስንገባ ሜኑ ፋንክሽን አለ። ሜኑ ደግሞ የታለ? እዚህ ታይቷል ከላይ የሚያስመርጠን ፋንክሽን ይኸውና ቮይድ ሜኑ ፋንክሽን ውስጥ በሉፕ ክሬት ያደርግነዋል። ቅድም ዝም ብሎ ይሄ ምርጫ እንድናስገባ የሚያደርገን ሉፑ ስላስገባ ነው። ዋይል ትሩስ ከሆነ ድረስ እነዚህ ነገሮች ያስመርጠናል ማለት ነው። ምንድን ነው? ለምሳሌ ታይትል አለ። መጀመሪያ ታይትሉ ዲስፕሌይ ያደርጋል በሲ አውት ስቱደንት ማኔጅመንት ሲስተም ከላይ ዲስፕሌይ የሚደረገው። ከዛ በኋላ ለ1 ቁጥር አድ ስቱደንት፣ 2 ቁጥር ዲስፕሌይ ኦል፣ 3 ቁጥር ዲስፕሌይ ባይ አይዲ እያለ ይቀጥላል ማለት ነው እስከ 6 ቁጥር። ያን ደግሞ ምርጫውን ሃንድል የምናደርገው በስዊች ነው። እንደምታዩት እዚህ ጋር አንድ ፋንክሽን አለ ጌት ኢንት የተባለ ፋንክሽን ኢንቲጀሩ የምንወስድበት። ከዛ ላይ ምንድን ነው የሚለው ኢንተር ቾይስ ይላል። ለምሳሌ 1 ቁጥርን ካስገባን 1 ቁጥር ማን ላይ ይቀመጣል ማለት ነው? ቾይስ የተባለ ቫሪያብል ላይ ይቀመጣል። ከዛ ስዊች የተባለ እንትን አለና ሲ ፕላስ ፕላስ ላይ ቼክ ያደርገዋል። ስዊች ቼክ ያደርገዋል። ሶ ቾይስ ቤዚካሊ 1 ከሆነ ወደ ማን ነው የሚሄደው? ኬዝ 1 ጋር ይላል ማለት ነው። ኬዝ 1 አድ ስቱደንት የተባለ ፋንክሽን አለ። ሶ ፋንክሽን መሆኑን ያወቅነው ፓረንተሲስ አለ ማለት ነው። እዚህ ጋር ሌፍት ኤንድ ራይት ፓረንተሲስ ስላለ ወደ አድ ስቱደንት ፋንክሽን ይጓዛል ማለት ነው። ለምሳሌ 2 ቁጥር ደግሞ ካስገባን እዚህ ጋር ኢንተር ቾይስ ሲል 2 ቁጥር ስናስገባ እችኛው ቾይስ ቫሪያብል የምትይዝልን 2 ቁጥርን ትይዛለች። ከዛ ስዊች ጋር ይመጣል። ቾይስ ስንት ነው እያለ 2 ሆነ ኬዝ ይልና ኬዝ 2 የሆነውን ቼክ ያደርጋል። ስለዚህ ዲስፕሌይ ኦል ፋንክሽን ይጠራል ማለት ነው። ዲስፕሌይ ኦል ጋር ከላይ ያለ ዲፋይን ያደረኩት እዛ ጋር ሄዶ ስራውን ይሰራል ማለት ነው። ሶ ቤዚካሊ ብሬክ የምናደርገው ያው አንዱን ሰርቶ ወደ ቀጣዩ እንዳይሄድ ነው፣ የተለያየ ፋንክሽን ስለሆኑ ማለት ነው። እንደዚህ ያደረገ ቼክ ያደርጋል ማለት ነው። አደርዋይስ ከ1 እስከ 6 ካላስገባን ኢንቫሊድ ቾይስ ብሎ ከሲስተሙ ይወጣል ማለት ነው። ሶ ለዛ ነው ከ1 እስከ 6 ስናስገባ ፋንክሽን ነው የሚጠራው። ልክ እንደዛውም 5 ቁጥር ስናስገባ እችኛዋ ቾይስ ቫሪያብል ምን ትሆናለች? 5 ቁጥርን ትይዝልናለች። ከዛ እችኛዋ ቾይስ ስንት ሆነች? 5 ሆነች። ስዊቹ ቼክ ያደርጋል ኬዝ 5 የሆነበትን። ከዛ ዲስፕሌይ ባይ ጀንደር ፋንክሽን እችኛዋ ትጠራለች። ዲስፕሌይ ባይ ጀንደር ፋንክሽን ጋር ሄዶ ስራውን ይሰራል ማለት ነው። ሶ እስካሁን 2 ስቱደንት አስገብቻለሁ፣ አቤል እና ቤቲ የሚል እሱ ማወቅ ያስፈልጋል። ሶ ቅድም የጀመርንበት ጋር ስንሄድ እንትኖች አሉ ቫሊዴሽን ማለት ነው። ቅድም ያየናቸው ስትራክቸሩን ዲፋይን አድርጌያለሁ አይደል? ሊንክ ሊስት ክሬት አደረግን። ከዛ በኋላ ቫሊዴሽን ነው እነዚህ ማለት ነው። ይኸውላችሁ ቫሊዴሽን በጣም ወሳኝ ነገር ነው። የመጀመሪያው ቫሊዴሽን ማን ነው? ኢንት ጌት ኢንት ስትሪንግ ፕሮምፕት። እዚህ ጋር ለምሳሌ ኤጅ ስንጠየቅ እንደዚህ ነምበር ስንጠየቅ ማስገባት ያለብን ነምበር ነው። እሱን ደግሞ ቅድም ስቱደንት አድ ስናደርግ ምናምን ግዴታ ነው። ልክ አሁን ኤጁን አስገባ ስንባል ኢንተር ኤጅ ሲባል ኤቢሲ ማስገባት አንችልም። ቫሊዴሽኑ በዚህ ነው የሚሰራው ማለት ነው። እንደምታዩት ጌት ኢንት የተባለ ፋንክሽን አለን። ከዛ በኋላ እዚህ ጋር ይጠይቀናል፣ ሁሌ ፕሮምፕት ይጠይቀናል፣ እናስገባለን። ያስገባነው እንትን ደግሞ ኤቢሲ የሆነ ዝም ብሎ ካራክተር ከሆነ ፌል ያደርጋል ማለት ነው። ፌል የተባለ ፋንክሽን አለ። ከዛ በኋላ ክሊር ያደርገዋል፣ በፈር ላይ ያወጣዋል ማለት ነው። በፈር ላይ የገባውን ነገር ነምበር ስላልሆነ ያጠፋዋል ማለት ነው። እቺ ናት ኒውሜሪክ ሊሚት ስትሪም ሳይዝ ማክስ ማለት ከበፈር ላይ የገባውን አንዋንትድ ካራክተር
ያስወግደዋል ማለት ነው። ከዛ ምን ዲስፕሌይ ያደርጋል? ኢንቫሊድ ኢንፑት ገብቷል ብሎ ዲስፕሌይ ያደርጋል ማለት ነው። ከዛ በኋላ ኢንተር ኤ ነምበር አስገቡ ብሎ ይነግረናል ማለት ነው። በስርዓት ነምበር ካስገባን ግን ያው ለዚህ ለጌት ኢንት ፋንክሽን ነምበሯን ይመልሳል፣ ሪተርን ያደርጋል ማለት ነው። ይህን ደግሞ የምንጠቀመው በኋላ እናየዋለን። ስቱደንት አድ ስናደርግ ከዚህ ጋር ይገናኛል ማለት ነው። የአድ ስቱደንት ፋንክሽን ላይ ልክ አንድ ቁጥር ስንጫን አድ ስቱደንት ፋንክሽን እዚህ ጋር አለ። ይኸውላችሁ ላሳያችሁ። ልክ አንድ ቁጥር ስንጫን አድ ስቱደንት ፋንክሽን ይጠራል። ይኸውና አንድ ቁጥር ስንጫን ምን ነበር የሚለው? አድ ስቱደንት ፋንክሽን እቺ ናት ኮል የምትደረገው። እዚህ ላይ ማንን እንጠቀማለን? ይኸውላችሁ ጌት ኢንት የተባለች ፋንክሽን ነች። ጌት ኢንት ፋንክሽን ደግሞ እቹትና ከላይ ያለች ለቫሊዴሽን ነው። አያችሁ እዚህ ጋር እቹትና ጌት ኢንት ሉክ ያው ጌት ኢንት አድ ስቱደንት ፋንክሽን ማንን ኮል ያደርገዋል? ጌት ኢንት ያው ቫሊዴት ለማድረግ ትክክለኛ ኢንቲጀር ያስገባ ነው አይደለም የሚለውን ቼክ ለማድረግ ኮል ያደርገዋል ማለት ነው። ልክ እንደዛውም ሁለተኛው ቫሊዴሽን ማን ነው? ጌት ፍሎት አለ። እሱም ለእንትን ነው። ይሄ እንትን ስናስገባ ጂፒኤስ ስናስገባ ጌት ፍሎት እንጠቀመዋለን። ፍሎት ቫሪያብል ዲፋይን እናደርጋለን። ትሩስ ከሆነ ድረስ ይጠይቀናል። ፕሮምፕት እናስገባለን። ከዛ በኋላ ቫሪያብላችን ላይ ይቀመጣል። ፍሎት ኤክስ ብዬ ዲፋይን አድርጌያለሁ። እዛ ቫሪያብል ላይ ይቀመጣል። ከፍሎት ውጭ ከሆነ ፌል ያደርጋል። ከዛ ከበፈር ላይ ያጠፋዋል ማለት ነው። ከዛ ዲስፕሌይ ያደርጋል። ኢንቫሊድ ኢንፑት ገብተዋል፣ ኢንተር ቫሊድ ነምበር ብሎ ዲስፕሌይ ያደርጋል ማለት ነው። ጌት ፍሎት ኮል የሚደረገው የትኛው ነው መሰላችሁ? ልክ እዚህ ጋር አድ ስቱደንት አድ ስናደርግ ይውላችሁ፣ እቺ በጣም ወሳኝ ፋንክሽን ናት። ስቱደንት አድ ስናደርግ እዚህ ጋር አይዲ ስናስገባ በጌት ኢንት ነው። አያችሁ አይዲ ስናስገባ አይዲ ራሱ በኢንቲጀር ነው፣ ኤጅም በኢንቲጀር ነው። ጌት ኢንት ኮል ይደረጋል ማለት ነው። ፉል ኔም ደግሞ ስናስገባ ጌት ስትሪንግ ፋንክሽን ኮል ትደረጋለች ከሄልፐር ፋንክሽን ውስጥ ማለት ነው። ሌላኛው ጀንደር ስናስገባ ጌት ስትሪንግ ኮል ይደረጋሉ። እነዚህ በሙሉ ያሉት አድ ስቱደንት ውስጥ ነው። ስቱደንት አድ ስናደርግ የተለያየ ነገር ስለምናስገባ፣ ሌላኛው ጂፒኤ ስናስገባ ጂፒኤ ያው በነጥብ ቤት ስለሆነ ጌት ፍሎት ኮል ይደረጋል ማለት ነው። ቤዚካሊ ሶስት ነገር ነው ያለን ማለት ነው። የመጀመሪያውን አይተነዋል አይደል? የመጀመሪያው ሄልፐር ፋንክሽናችን፣ ሄልፐር ማለት ቫሊዴት የሚያደርግልን ነው። እሱ ማነው? የመጀመሪያው ጌት ኢንት ፋንክሽን ነው። ይኸውላችሁ ጌት ኢንቲጀር ፋንክሽን ጌት ኢንት ፋንክሽን አለ። ሁለተኛው ጌት ፍሎት ጂፒኤውን ሃንድል የምናደርግበት ትክክለኛ ጂፒኤ ማለት በነጥብ ቤት መሆኑ ቼክ የምናደርግበት። ሶስተኛው ደግሞ ዲፓርትመንት ምናምን ስናስገባ እሱ በጌት ስትሪንግ ሃንድል እናደርጋለን። እዚህ ጋር ባዶ መሆን አይችልም። እንደምታዩት ኢምፒቲ ፋንክሽን እንጠቀማለን። ለምሳሌ ስትሪንግ ኤስ የተባለ ቫሪያብል ክሬት አደረኩኝ። ከዛ በኋላ እዛ ላይ ቫሪያብል ላይ እናስገባለን የሆነ ቫሊዩ። ያ ቫሊዩ ደግሞ ኢምፒቲ ከሆነ ምንድነው የሚለን? ኢንፑት ካኖት ቢ ኢምፒቲ፣ ባዶ መሆን አይችልም ማለት ነው። ኤልስ ባዶ ካልሆነ ደግሞ ያችኛዋን ያስገባናትን እንትን ሪተርን ያደርጋል ማለት ነው ለጌት ስትሪንግ ፋንክሽን። ቤዚካሊ ሶስቱ ጌት ስትሪንግ፣ ጌት ፍሎት እና ጌት ኢንት ቫሊዴት የምናደርግባቸው ናቸው ማለት ነው። ወደ ኮር ፋንክሽናችን እንምጣ። ዋና ፋንክሽን አሁን ሶስቱ ያገናቸው ፋንክሽኖች ሄልፐር ፋንክሽን ናቸው። ያው ቫሊዴት የምናደርግበት ትክክለኛ ዴታ መግባቱን የምናረጋግጥበት ወይ ናቸው ማለት ቼክ የምናደርግበት መንገድ ናቸው። ግን ትክክለኛውን ስራ የሚሰሩልን እነዚህ ናቸው ኮር ፋንክሽኖች። የመጀመሪያው ማን ነው? አይዲ መኖሩ ራሱ በዛ ሊንክ ሊስት ላይ የተማሪው አይዲ መኖሩ ቼክ የምናደርገው በዚች ፋንክሽን ነው። ቡል ኢዝ ዳታ እንትን ነው፣ ሪተርን ታይፕ ነው። አይዘር ትሩ ወይም ፎልስ ይመልሳል ማለት ነው። ቡል አይዲ ኤግዚስትስ ኢንት አይዲ። ቤዚካሊ አይዲ እንሰጠዋለና የሆነ ቅድም ካስታወሳችሁ ተማሪ ሰርች እናደርጋለና በአይዲ ሰርች ስናደርግ በአይዲ ይችኛው ፋንክሽን ነው የምትጠራው። ምንድነው የሚያደርገው መሰላችሁ? ስቱደንት የተባለ ሊንክ ሊስት አለ። ያንቺ ሊንክ ሊስት ላይ ቴምፕ የተባለች ፖይንተር አለች። ስቱደንት አስትሪክስ ቴምፕ ኢዝ ኢኳልስ ቱ ሄድ። ቴምፕ መጀመሪያ ምንድን ነው? ቴምፕ ማለት ፖይንተር ነው። ኦፍ ታይፕ ስቱደንት፣ የስቱደንት ኦብጀክት ላይ አይትሬት የሚያደርግ ፖይንተር፣ እነዛ ኖዶች ለማወቅ የሚጠቅመን ፖይንተር ቴምፕ ይባላል። ቴምፕ መጀመሪያ ማንን የያዘው? ሄድን የያዘው። ሄድ ማለት ፈርስት ኖድ ነው ማለት ነው። በዛ ሊንክ ሊስት ላይ የፈርስቷን ኖድ የያዘው ማለት ነው ቴምፕ የተባለው ፖይንተር። ዋይል ቴምፕ ኢዝ ኖት ኢኳልስ ቱ ነል፣ ቴምፕ ነል እስካልሆነ ድረስ ማለት ምንም ባዶ እስከ መጨረሻው ተጉዞ ተማሪ እስካላጣ ድረስ ይሄ ቴምፕ የተባለ ፖይንተር ሰርች ያደርጋል ማለት ነው። ምኑን ሰርች የሚያደርገው? እዛች ኦብጀክት ላይ እዛች ሊንክ ሊስት ላይ ገብቶ ዳታ ፓርቷ ቴምፕ አሮ አይዲ። እቺ አሮ ማለት ምኑን ነው አክሰስ የምናደርገው? ዳታውን ነው አክሰስ የምናደርገው።
ስፔሲፊካሊ በዚህ ኬስ አይዲ ነው አክሰስ የምናደርገው። ቴምፕ አሮ አይዲ ማለት በመጀመሪያው ኖድ ላይ ለምሳሌ ገብቶ የመጀመሪያው ኖድ ማን ነው? አቤል አለ። ይኸውላችሁ የመጀመሪያው ኖድ የአቤልን ዳታ ነው የያዘው። ከዛ መጨረሻ ላይ ምን አለው? ፖይንተር አለው ወደ ቀጣዩ ኖድ which is ወደ ቤቲ ኖድ የሚጓዝ ማለት ነው። ሶ ቴምፕ ፖይንተር ማንን ሰጠ ነው? ሄድን ሰጠ ነው። ወደ አቤል ነው ፖይንት የሚያደርገው። ሶ ቴምፕ አሮ አይዲ የአቤልን አይዲ ይዞ ካስገባ ነው አይዲ ጋር ማች ካረገ ትሩ ነው ማለት ነው። ገባችኋል? ከሰጠነው አርጊመንት ጋር ትሩ ከሆነ ተማሪው አለ ማለት ነው። አዘርዋይስ የለም። አይ ቲንክ ኮምፕሊኬት አደረኩት መሰለኝ። በጣም ቀላል ነው። በቃ ይኸውላችሁ እንደ አርጊመንት እዚህ ጋር የተማሪውን አይዲ እንሰጠዋለን። ሰርች ስናደርግ የተማሪውን አይዲ ከዛ በኋላ እቺ ቴምፕ የተባለችው ፖይንተር እየተጓዘች አንድ በአንድ በዛ ሰንሰለት ላይ በዛ ሊንክ ሊስት ላይ የተጓዘች ቼክ ታደርጋለች። እስከ መቼ ነው ቼክ የሚያደርገው? ዋይል ቴምፕ ኢዝ ኖት ኢኳልስ ቱ ነል። ይኸውላችሁ ቴምፕ ፖይንተር ነል ከሆነ ምንም አይነት እንትን የለም ማለት ነው። መጨረሻ ላይ ደርሷል ወይም ተማሪ የለም ማለት ነው። ነል እስካልሆነ ድረስ ሁሉም ሊንክ ሊስት ላይ ይጓዛል ማለት ነው። እስከ መጨረሻው ይጓዛል። ከዛ ቴምፕ አሮ እየተጓዘ ደግሞ ቴምፕ አሮ አይዲ በእያንዳንዱ ኖድ ላይ ያለችው አይዲ ከማን ጋር እኩል ከሆነች አይዲ እቺ አይዲ ማለት እዚህ ጋር ሳለፍኳት አይዲ ናት እንደ ፓራሜትር እኩል ከሆነ ተማሪው አለ ማለት ነው። የዛኔ ሪተርን ትሩ አዘርዋይዝ ፎልስ ይመልሳል ማለት ነው ለእንትኑ ፋንክሽን ለአይዲ ኤግዚስት ፋንክሽን። እሺ ሌላኛው ደግሞ ሌላኛው ፋንክሽን ማን ነው? አድ ስቱደንት ነው። ተማሪ አድ የምናደርግበት ፋንክሽን ነው። ይሄ በጣም ወሳኝ ፋንክሽን ነው። ባይ ዘ ዌይ ተማሪዎችን አድ ስናደርግ ያው ኒው ኖዶች ክሬት እያደረግን ነው ማለት ነው። በዛ ሊንክ ሊስት ላይ ሊንክ ሊስት ማለት የኖዶች ስብስብ ነው። ኖዶች ክሬት እያደረግን ነው። አንድ ኖድ የአንድ ተማሪ መረጃ ይዛል ማለት ነው። ኖዶች ዲፋይን እያደረግን ነው። ስቱደንት አስትሪክስ ኒው ኖድ ኢዝ ኢኳልስ ቱ ኒው ኖድ። ቤዚካሊ እቺ ኪወርድ በቦልድ የተጻፈችው ኒው ማለት ዳይናሚካሊ ኖድ ወይም ኦብጀክት ክሬት እያደረግን ነው ሜሞሪ ላይ ማለት ነው። ማን የተባለ ስቱደንት የተባለ ኖድ ኦብጀክት ክሬት እያደረግን ነው ሜሞሪ ላይ እና የችኛዋ ደግሞ ኒው ኖድ የተባለችው እዚህ ጋር ያለችው ፖይንተር ናት። በዛ ሊንክ ሊስት ላይ እነዛ ኖዶች ላይ ትራቨርስ የምናደርግባት ፖይንተራችን ኒው ኖድ ትባላለች። በዋይል ሉፕ አይትሬት እናደርጋለን። ዋይል ትሩስ ከሆነ ድረስ ምን ጌት ኢንት ኢንተር አይዲ ቅድም ጌት ኢንት ዲፋይን አድርገናላ ለቫሊዴሽን አሴ ፕሮምፕት የምንሰጠው ይችኛዋን አርጊመንት ቅድም ካስታወሳችሁ ጌት ኢንት ላይ አንድ አርጊመንት አንድ ፓራሜትር ይቀበላል። እሱን እዚህ ጋር ኮል እናደርገዋለን ማለት ነው። ኢንተር አይዲ የሆነ ቁጥር እናስገባለን። ያቺ ያስገባናት ቁጥር ለማን ትተላለፋለች? ኒው ኖድ አሮ አይዲ። ኒው ኖድ ማለት በተማሪው ኖድ ላይ ዲፋይን ባደረግነው ሊንክ ሊስት ላይ አይዲያ ፓርት ጋር ሄዶ ያስቀምጣል ማለት ነው። ያቺ አይዲያ ፓርት ደግሞ ያቺ አይዲያ ፓርት ከዜሮ ካነሰች አይዲ መስት ቢ ፖዘቲቭ የሚለውን ዲስፕሌይ ያደርጋል ማለት ነው። ፖዘቲቭ መሆን አለበት፣ ከዜሮ ማነስ አይችልም። እንደገና ደግሞ አይዲ ኤግዚስትን ኮል ያደረገውና ኒው ኖድ አሮ አይዲ ማለት ኒው ኖድ ይኸውላችሁ፣ እቺ ኒው ኖድ ማለት እንዳምታታችሁ አሁን ዲፋይን ያደረግነው የተማሪዎቹን ዲፋይን ያደረግነው ሊንክ ሊስት ላይ ትራቨርስ የምናደርግባት ፖይንተር ናት ኒው ኖድ። ያቺ ኒው ኖድ ያስገባነው ተማሪ ላይ አይዲ ፓርቱ ካለ ኤግዚስት ኮል አድርገን ትሩ ከመለሰ አይዲ ኦልሬዲ ኤግዚስት ብሎ ይመልሳል ማለት ነው። ተማሪ ኦልሬዲ አለ፣ ዱፕሊኬት እንዳይሆንብን። ከሌለ እንወጣለን ማለት ነው። ከዛ ወደ ቀጣዩ ስራ ይሄዳል። ቀጣዩ ስራ ምንድነው? ፉል ኔም ማስገባት ነው። ፉል ኔም ደግሞ እናስገባለን። እሱንም በጌት ስትሪንግ ቅድም ቫሊዴሽን ሰርተናል። እሱን ኮል እናደርገዋለን። እንደ ፓራሜትር ኢንተር ፉል ኔም እንሰጠዋለን። ከዛ ያችን ያስገባነውን ፉል ኔም ለምሳሌ አቤል ታስገባ ማን ላይ ይቀመጣል? ሄዶ ኒው ኖድ አሮ ኔም። ይሄ ኒው ኖድ ማለት ለምሳሌ የአቤል ኖድ ጋር ይሄዳል። በዛ ሊንክ ሊስት ላይ የአቤል ኖድ ጋር ሄዶ ቢኮዝ ኒው ኖድ ኢዝ ፖይንተር የአቤል ኖድ ጋር ሄዶ ኔማ ፓርት ላይ ማንን ያስቀምጣል? የኔን ስም ያስቀምጣል ማለት ነው። እሺ ልክ እንደዛ ነው የሚያደርገው። ኤጁንም እንደዛ ነው የሚያደርገው። አይዲውንም እንደዛው። ቀጣዩ ኤጅ ስናስገባ ነው። ኤጁን ደግሞ ሃንድል የምናደርገው በጌት ኢንት ፋንክሽን ነው። ጌት ኢንት ፋንክሽን ቅድም ዲፋይን አድርገዋለሁ እንደ ፓራሜትር የቫሊዴት የምናደርግበት አክቹዋሊ ቁጥር መግባት አለመግባቱን በዚህ ዲፋይን የምናደርገው ቅድም ጌት ኢንት ፋንክሽን ላይ አንድ ፕሮምፕት አንድ ፓራሜትር እንሰጠዋለን። ኢንተር ኤጅ የተባለ ቁጥር እናስገባለን። ለምሳሌ 20 አስገባሁኝ። እኔ 20 ሳስገባ ማን ላይ ይቀመጣል? ኒው ኖድ አሮ ኤጅ። ኒው ኖድ ማለት የኔ ኖድ አለች። የኔ ኖድ ማለት በቃ የኔ ሜሞሪ ላይ ክሬት የሆነች እንትን ናት፣ አሎኬትድ የሆነች ስፔስ ናት ኖድ ማለት። ስለዚህ የኔ ኖድ ላይ ሄዶ ማን ኤጇ ፓርት ላይ ስፔሲፊካሊ ኤጇ ፓርት ላይ አስቀምጥ። 20 ኢንተር ኤጅ ላይ 20 አስገባው። 20 ማለት ያስቀምጣል። ኒው ኖድ ኢዝ ፖይንተር። በዛ ፖይንተር ሄዶ ኤጇ ፓርት ላይ የአቤል ኖድ ላይ ኤጇ ፓርት ላይ 20 አስቀምጥ ማለት ነው።
ግን ቼክ ያደርጋል መጀመሪያ ቫሊዴሽን አለው። ኢፍ ኒው ኖድ አሮ ኤጅ የአቤል ኖድ ለሄደ ኤጅ ፓርት ከዜሮ ካነሰች ኢንቫሊድ ኤጅ ነው ማለት ነው። ኦኬ እዚህ ጋር ቫሊዴሽን አለው። አዘርዋይስ ያስገባል ማለት ነው። ጀንደርም ስናስገባ እንደዛ ነው። ቫሊዴሽን አለው። በጌት ስትሪንግ ፋንክሽን እንደ ፓራሜትር ኢንቲጀር ጀንደር የተባለ ዲስፕሌይ ያደርጋል። ከዛ በኋላ ጀንደሩ ለምሳሌ የኔን ኤም አስገባውኛ። ኤም ብዬ ካስታውሳችሁ ኤም ነበር ያስገባሁት። ኤምን ማለት ያስቀምጣል ኒው ኖድ አሮ ጀንደር። ሰው ኒው ኖድ አሮ ጀንደር ማለት በደንብ ስሙኝ። ኒው ኖድ እቺ ማለት አሮ ናት፣ ቀስተዋል። ኒው ኖድ አሮ ጀንደር ማለት ኒው ኖድ ማለት ፖይንተር ነው። አሁን ፖይንት ያደረገው ወደ እኔ ነው፣ ወደ አቤል ኖድ ፖይንት ያደርጋል። እዛች ኖድ ላይ ሄዶ እዛች ሜሞሪ ስፔስ ላይ ሄዶ ስፔሲፊካሊ ማንን ነው ሎኬት የሚያደርገው? ጀንደር የተባለችውን ዳታ ታይፕ ጀንደር የተባለችውን ቫሪያብል ፖይንት ያደርጋል። ወደ እሷ ፖይንት ያደርጋል። እሷ ላይ ማንን አድርግ እያለ ኤምን አስገባ ይላል። ገባችሁ? አሳይን እያደረግን ነው። ኢኳልስ ማለት በፕሮግራሚንግ አሳይን ነው። ይሄኛውን ፓርት ኤም አስገባውኝ። እስከዚህ ያለውን ኤምን ማን ላይ ያስቀምጥ? በፖይንተሩ ተጉዤ የአቤል ኖድ ላይ ሄጄ ጀንደር ፓርቷ ላይ ኤምን አስገባውኝ ማለት ነው። ኦኬ ግልጽ ነው አይደል? ሌላኛውም ጂፒኤም በዛ ነው ሃንድል የምናደርገው። ጌት ፍሎት እንጠቀማለን፣ ያው ዴሲማል ስለሆነ ጌት ፍሎት እንደ ፓራሜትር ኢንተር ጂፒኤ ከ0 እስከ 4 የሚል ዲስፕሌይ ያደርጋል። ከዛ በኋላ ለምሳሌ እኔ 3.6 አስገባውኛ እሱን ይሄኛው ፋንክሽን እስከዚህ ያለው 3.6 መለሰልኝ። ይሄንን ማለት ያስቀመጥኩኝ እዚህ ላይ አሳይን አደርጋለሁ ማለት ነው። ይሄ ምንድን ነው? ኒው ኖድ ማለት እንዳትሸወዱ፣ አሁን ምንድን ነው? ፖይንተር ነው፣ ወደ ኖዶቹ ፖይንት የሚያደርግ። በዚህ ኬዝ ወደ አቤል ኖድ ነው ፖይንት ያደረገው። የአቤል ኖድ ላይ ደግሞ ገብቶ ጂፒ የተባለችው ፓርቲ ላይ 3.6ን አሳይን ያደረገልኝ ማለት ነው። ግን እዚህ ጋር ቫሊዴሽን አለው። ኢፍ ኒው ኖድ አሮ ጂፒኤ ሌዛን 0 ከሆነ እንደገና ደግሞ ኦር ይቺ ማለት ኦር ናት አይደል? ኦር ኒው ኖድ አሮ ጂፒኤ ግሬተር ዘን 4 ከሆነ ምንድነው ዲስፕሌይ ያደርጋል ማለት ነው። ጂፒኤ መስፒክ ከ0 እና በ4 መካከል መሆን አለበት ማለት ነው። ሶ ኒው ኖድ ፖይንተር ነው፣ በቃ አይትሬት የምናደርግበት ነው። ቀጣይ ደግሞ ለምሳሌ ቤቲ ታስገባ፣ ቀጣይ ኒው ኖድ ወደ ማን ሽፍት የሚያደርገው? ወደ ቤቲ እየሄደ እያስገባ ይሄዳል ማለት ነው። የኔ ላይ አቤል ላይ ለምሳሌ ኒው ኖድ ወደ ኤጁ ወደ ምንድነው ጂፒኤ ወደ ጀንደር አይትሬት አደረኩኛ በእኔ ኖድ ላይ። ወደ ቀጣዩ ኖድም ሲጓዝ የቤቲ ኤጅ ላይ ጀንደር ላይ ዲፓርትመንት ምናምን ፖይንት እያደረግን እያስገባን እንሄዳለን ማለት ነው። ፖይንተር በጣም ወሳኝ ጥቅም ነው ያለው ማለት ነው። እያንዳንዱን ስራ የምንሰራው እንደምታዩት በዚች ፖይንተር ነው። ኒው ኖድ ቅድም ዲፋይን ባረኳት ተማሪ አድ ለማድረግ በዚች ፖይንተር ነው ማለት ነው እናስገባው። ዲፓርትመንትም እንደዛው ጌት ስትሪንግ ያስገባን በጌት ስትሪንግ እንደ ፓራሜትር ኢንተር ዲፓርትመንት ብሎ ይመጣልኛል። ከዛ በኋላ እናስገባለን ማለት ነው እንደምታዩት። በጣም ሊንክ ሊስት ወሳኝ ነገር ነው ማለት ነው። ተማሪ እየገባ ሲሄድ ኖድ ዲፋይን እያደረገን እንሄዳለን ማለት ኖድ እዛ ሜሞሪ አሎኬት እየተደረገ ይሄዳል ማለት ነው። አንድ ኖድ ክሬት ሲደረግ ስቱደንት አድድ ሰክሰስፉሊ ብሎ ይመልሳል ማለት ነው። ይሄን ደግሞ የሚያደርገው እንዴት ነው? በዚች ሎጂክ ነው። ኢፍ ሄድ ኢዝ ኢኳልስ ቱ ነል፣ የመጀመሪያው ፖይንተር ነል ከሆነ ተማሪ ከሌለ መጀመሪያ ኢፍ ሄድ ኢዝ ኢኳልስ ቱ ነል፣ ሄድ ማንን ነው የሚይዘልን? ሄድ ኢዝ ኢኳልስ ቱ ኒው ኖድ። ኒው ኖድ ማለት መጀመሪያ ዲፋይን ያደርጉታል ስቱደንቶቹ፣ የእሱን የመጀመሪያውን ተማሪ ይይዘላል ማለት ነው። ይኸውላችሁ ሄድ መጀመሪያ ነል ነው፣ ምንም ወዴትም ፖይንት አያደርግም። ቀጣይ ምን አደረኩት? ሄድ ኢዝ ኢኳልስ ቱ ኒው ኖድ። ኒው ኖድ ማለት የአቤልን ኖድ አንድ ተማሪ አስገብቻለሁ አቤል ነው። የአቤልን ፖይንተር which is new node ሄድ ላይ አስቀመጥኩኝ ማለት ነው። ከዛ በኋላ ስቱደንት አስትሪክስ ቴምፕ ኢዝ ኢኳልስ ቱ ሄድ፣ ቴምፕ የተባለች ፖይንተር ዲፋይን አደረኩኝ። ሄድ ከሆነች ከሄድ ጋር እኩል ከሆነ ቼክ ማድረግ አለብኝ ማለት ነው። ብዙ ኖዶች አሉ ማለት ነው አይደል በዛ ሊንክ ሊስት ላይ። ስለዚህ በዋይል ሉፕ ቼክ አደርገዋለሁ። ኢፍ በዋይል ሉፕ ገብቼ ቴምፕ አሮ ኔክስት ኖት ኢኳልስ ቱ ነል፣ ነል እስካልሆነ ድረስ እስከ መጨረሻው ተጓዝ በቴምፕ ፖይንተር ማለት ነው። ከዛ በኋላ መጨረሻ ላይ ያቺ ኒው ኖድ አደላስት አስገባታለሁ ማለት ነው። ቤዚካሊ መጨረሻ ላይ ነው ያስገባው መሄደው ኖዶች። አንድ ኖድ ለምሳሌ ክሬት ካረኩኝ ከፊት ለፊት መጨረሻ ላይ ያስገባው አድ እያረኩኝ ኖዶች መጨረሻ ላይ ይገባል ማለት ነው። አዲስ የማስገባው ኖድ አዲስ የማስገባው ተማሪ ይገባልኛል። ከዛ በኋላ ስቱደንት አድድ ሰክሰስፉሊ ብሎ ይመልሳል። ቤዚካሊ ይሄ ያለው ሎጂክ ይሄን ይመስላል ማለት ነው። መጀመሪያ ባዶ ከሆነ ወዴት ነው ፖይንት የሚያደርገው? ወደ ኒው ኖድ ወደ አስገባ ነው ተማሪ አቤልን አስገባውኛ፣ ወደ አቤል ፖይንት ያደርጋል ሄድ። ከዛ ቴምፕ የተባለች ፖይንተር ክሬት እናደርጋለን። እሷን ከሄድ ጋር ኮምፔር እያደረግን እስከ መጨረሻ እንጓዝና መጨረሻ ላይ
እናስገባለን ማለት ነው ያችን ኖድ። ከዛ በኋላ ስቱደንት አድድ ሰክሰስፉሊ ብሎ ይመልሳል። አይ ቲንክ ስለ ሊንክ ሊስት ሞር ማወቅ አለባቸው ይህን አንደርስታንድ ለማድረግ። ሌላኛው ቀጣዩ ፋንክሽን ማየት ያለብን ዲስፕሌይ ኦል ነው። ማለት ሁሉንም ተማሪዎች እንዴት ነው ዲስፕሌይ የምናደርገው? የተመዘገቡትን ተማሪዎች ሪከርድድ የሆኑ ተማሪዎች እንዴት ነው የምናየው? ፋንክሽን አለን ቮይድ ዲስፕሌይ ኦል። ያው ዲስፕሌይ ኦል የተባለ ፋንክሽን ይጠራል ተማሪዎችን ለማየት ማለት ነው። ይሄ ደግሞ ዲተርማይን የሚደረገው ቅድም እንዳልኳቸው ፕሮጀክቱ መጀመሪያ ሲጀምር ቁጥር እናስገባለን አይደል? እሱን ዲስፕሌይ ኦል ጋር ማች የሚያደርገው ከሆነ ያ ቁጥር ወደዚህ ይመጣል ማለት ነው። ዲስፕሌይ ኦል ፋንክሽን ይጠራል። ልክ እዚሁ ስንገባ እንደምታዩት ሄድ የተባለ ምን አለኝ ፖይንተር አለ። ሄድ ካስታወሳችሁ መጀመሪያ ዲፋይን ያደረኩት ነው። መጀመሪያ ከላይ እዚህ ጋር ስቱደንት አስትሪክስ ሄድ ኢዝ ኢኳልስ ቱ ነል ብዬ ነው የተነሳሁት። ሄድ የተባለው ፖይንተር ሄድ ኢዝ ፖይንተር ለስቱደንት ሊንክ ሊስት ሄድ ፖይንተር ነው፣ ነል ነው ምንም የለውም ማለት ነው። መጀመሪያ አላስገባንም ብዬ ነበር የተነሳሁት። ስለዚህ ይኸውላችሁ ኢፍ ሄድ ኢዝ ኢኳልስ ቱ ነል ከሆነ ምንም የለም ማለት ነው። ሊስት ኢዝ ኢምፕቲ ይወጣል ማለት ነው። ኦኬ አዘርዋይስ ግን ትራቨርስ ማድረግ አለብን። ተማሪዎች አሉ፣ ተማሪዎችን ዲስፕሌይ ማድረግ አለብን። ቢኮዝ ዘ ፋንክሽን ኢዝ ዲስፕሌይንግ ኦል ስቱደንትስ። ሶ ስቱደንት አስትሪክስ ቴምፕ የተባለ ቴምፖራሪ ፖይንተር ፈጠርኩኝ። ማን ሰጠሁት? ሄድ ማ ይኸውላችሁ ባዶ ከሆነ ነል ከሆነ ምንም ነል ለሚይዘው ምንም ተማሪ አልገባም። አዘርዋይስ ተማሪ ካለ ግን ለምሳሌ አቤል አስገብቻለሁ፣ ቤቴን አስገብቻለሁ። ሶ ሄድ የሚይዘው የነዛን ኖዶች ምንድነው የሚይዘው? የነዛን ኖዶች ሜሞሪ አድረስ ይይዝልኛል ማለት ነው። ሄድ የተባለው ማለት ነው። እሱን ለማን ሰጠሁት? ለቴምፖራሪ ቫሪያብል ቴምፕ። ቢኮዝ ቴምፕ ክሬት ያደረግኩት አይትሬት ለማድረግ ነው፣ ትራቨርስ ለማድረግ ነው። በዛ ሊንክ ሊስት ላይ ትራቨርስ አድርጌ የሁሉንም ሊስት ኢንፎርሜሽን ለማጣት ስለፈለግኩ ነው። ቴምፕ የተባለች ፖይንተር ክሬት ያደረግኩኝ። ዋይል ቴምፕ ኢዝ ኖት ኢኳልስ ቱ ነል። ይህን ቅድም ተናግሬያለሁ። ይህ በጣም ወሳኝ ሎጂክ ነው። ቴምፕ ኖት ኢኳልስ ቱ ነል ማለት የመጨረሻው ኖድ ለምሳሌ የቤቲ የመጨረሻው ኖዷ ነል ነው። ከዛ በኋላ የለማ። አሁን ሶስተኛ ተማሪ ባስገባ ለምሳሌ አሌክስ የተባለ ተማሪ ባስገባ የቤቲ ነል አይሆንም። የቤቲ ፖይንተሯ ወደ አሌክስ ይጓዛል። የአሌክስ ፖይንተር ግን ነል ነው የሚሆነው ማለት ነው። ሌላ ተማሪ የለም ማለት ነው። ሶ ዋይል ቴምፕ ኢዝ ኖት ኢኳልስ ቱ ነል፣ ነል እስካልሆነ ድረስ ማለት ነው። ማለት ሁሉንም ይጓዛል ማለት ነል የሚሆነው መጨረሻ ጋር ሲደርስ ነው። አሌክስ ጋር ሲደርስ ሶስት ተማሪ ካስገባው፣ አሁን ግን ሁለት ተማሪ ነው ያስገባሁት። ግን አስታውሶች እቺ ሎጂክ ቴምፕ ዋይል ቴምፕ ኢዝ ኖት ኢኳልስ ቱ ነል፣ እቺኛዋ ፖይንተር ነል እስካልሆነች ድረስ ትራቨርስ እያደረግን እንጓዛለን ማለት ነው። ትሩ እስከሆነ ድረስ መጀመሪያ ሲአውት ቴምፕ አይዲ ለምሳሌ መጀመሪያ አቤልን አስገብቻለሁ። መጀመሪያ ወደ አቤል ይመጣል፣ የአቤልን አይዲ ያወጣል። ቀጥሎ የአቤልን ጀንደር ያወጣል፣ የአቤልን ጂፒ ያወጣል። ከዛ ምንድን ያደርገው ቴምፕ አሮ ኔክስት ወደ ቀጣዩ ኖድ ይጓዛል። ኔክስት ፋንክሽን ወደ ቀጣዩ ኖድ እንዲጓዝ ያደርገዋል። ቤቲ ያለች የቤቲ ላይም አይዲያን ያወጣል፣ ኤጇን ያወጣል፣ ጂፒን ያወጣል። እንዲህ እያደረገ አይትሬት እያደረገ ሉፑን ይሰራል ማለት ነው። አንቲል ነል ሲሆን ግን ቴምፕ ነል ሲሆን የመጨረሻው ስቱደንት ጋር ሲደርስ ከዛ በኋላ ሌላ ተማሪ ስለሌለ ከዚህ ሉፕ ይወጣል ማለት ነው። ስራው እንደዚህ የሚሰራው ዲስፕሌይ ኦል ፋንክሽን። ኦኬ በኔክስት ፋንክሽን ሙቭ እናደርጋለን ማለት ነው። እንደገና ዲስፕሌይ በአይዲ እንዴት ነው በአይዲ ዲስፕሌይ የምናደርገው? እዚች ጋር ቮይድ ዲስፕሌይ በአይዲ የተባለች ፋንክሽን ትጠራለች። ቁጥሩን ስናስገባ መጀመሪያ ፕሮጀክቱ ሲጀምር ዲስፕሌይ በአይዲ ከእሱ ጋር ኮረስፖንድ የሚያደርገው ቁጥር ስነካ ስንት ቁጥር ነበር? አምናሹር ዲስፕሌይ በአይዲ ስንት ነበር? እቹትና 3 ቁጥር ስንነካ ዲስፕሌይ በአይዲ ማን ይጠራል ማለት ነው? ዲስፕሌይ በአይዲ ፋንክሽን ይጠራል ማለት ነው። ይኸውና እችኛው ፋንክሽን ትጠራለች። እዚህ ፋንክሽን ውስጥ ምንድን ነው የሚሰራው? በቃ በአይዲው ዲስፕሌይ ማድረግ ነው። ይቅድሙ ሁሉንም ተማሪ ነው የምናወጣው። አሁን ግን ከአይዲ ጋር ማች የሚያደርግ ተማሪ ነው የምናወጣው ማለት ነው። ያን ደግሞ ለማድረግ አይዲ የተባለች ቫሪያብል ክሬት እናደርጋለን። እንደ ፕሮምፕት ኢንተር አይዲ ይሰጠናል። አሁንም ቫሊዴሽን መጠቀም አለብን። ጌት ኢንት የቅድሙን ቫሊዴሽን ፋንክሽን ኮል አደርገዋለሁ ማለት ነው። እንደ ፕሮምፕት ኢንተር አይዲ ይለኛል። አይዲን አስገባለሁ ማለት ነው። ከዛ አይዲን ካስገባ በኋላ አሁንም በቴምፕ የተባለች ቴምፖራሪ ፖይንተር አለች። እሷ እንደ ሄድ ሰጠዋለሁ። ከዛ በኋላ ዋይል ቴምፕ ኖት ኢኳልስ ቱ ነል እስካልሆነ ድረስ አሁንም ሰርች እያደረገ ከምኑ ጋር ነው እኩል መሆን ያለበት? አሁን ሰርች የሚያደርገው ይላችሁ ኢፍ ቴምፕ አሮ አይዲ ከምን ጋር እኩል ከሆነ ከአይዲ ጋር እኛ ካስገባ ነው አይዲ እኛ ያስገባናት አይዲ ቹትና እንደ ፓራሜትር የሰጠ ነው አይዲ ቹትና ኦኬ እኛ ሰርች የምናደርጋት አይዲ ቹትና እቺኛው በሰማይ ያለችው እቺ አይዲ ከምን ጋር እኩል እስከሆነች ድረስ ከዛ ኖድ አይዲ ፓርት ጋር እኩል ከሆነች የተማሪውን መረጃ አውጣልኝ። አይዲን አውጣልኝ፣ ኤጁን አውጣልኝ፣ ጂፒውን፣ ዲፓርትመንት፣ ጀንደር፣ ኔሙን አውጣልኝ። ሜን ሎጂክ ኢዝ እቺ ናት። በቃ
ኢፍ ቴምፕ አሮ አይዲ ቴምፕ እንዳልኳችሁ ትራቨርስ የምናደርግበት ፖይንተር ናት። በእያንዳንዱ ኖድ ላይ ትራቨርስ እያደረገ አይዲውን ቼክ እያደረገ ያቺ አይዲ እኛ ካስገባነው አይዲ ጋር እኩል ከሆነ ሊስቱን ያወጣልኛል ማለት ነው። ሶ ቤዚካሊ የዲስፕሌይ በአይዲ እንደዚህ ነው የሚሰራው ማለት ነው። ማች የሚያደርገውን አይዲ ካገኘ በኋላ የዛን ተማሪ መረጃዎች ያወጣል ማለት ነው። ይሄ በጣም ወሳኝ ፋንክሽን ነው። ሶስተኛው ዲስፕሌይ ባይ ዲፓርትመንት። በዲፓርትመንት ደግሞ ሰርች ማድረግ እንችላለን። እዚህ ጋም ቅድም ዲፋይን አድርገናት መጀመሪያ ሄልፐር ፋንክሽን አለች ጌት ስትሪንግ። በእሱ አማካኝነት ቫሊዴት አድርጌ ትክክለኛውን ዲፓርትመንት ወስዳለሁ። እሱ እንደ ፓራሜትር ኢንተር ዲፓርትመንት የሚለውን ሰጥቻዋለሁ ከላይ እንደ አርጊመንት ስትሪንግ ነው የሚቀበለው። ይህን አሳልፍለታለሁ። ኢንተር ዲፓርትመንት የሚል ዲስፕሌይ ያደርጋል። ዲፓርትመንት እናስገባለን ማለት ነው። ትክክለኛ ቫሊዴት የሆነ ዲፓርትመንት እናስገባለን ማለት ስትሪንግ የሆነ ማለት ነው። ስናስገባ እዚች ላይ ዲኢፕቲ ዴፕት ላይ ይቀመጣል ማለት ነው። ከዛ በኋላ እዚች ጋር አሁንም ቴምፖራሪ ፖይንተር አለኝ ቴምፕ የተባለ በእሷም አትሬት እያደረኩኝ እጓዛለሁ ትራቨርስ እያደረኩኝ ማለት ነው። ቴምፕን የሰጠሁት መጀመሪያ ማለት ነው ሄድን ነው። ተማሪዎች ሊስት ካለ የተማሪዎችን ሊስት ነው የሚወጣልኝ። ግን በዚህ ኬዝ በዲፓርትመንት ስለሆነ ዲስፕሌይ የሚያደርገው እዚህ ጋር አንድ ፍላግ ወይም የሆነ ቫሪያብል ዲፋይን እናደርጋለን። ለምሳሌ ቡል ፋውንድ ብዬ ፎልስ ብዬዋለሁ። መጀመሪያ ባይ ዲፎልት ምንም አይነት ተማሪ የለም አልተገኘም በዛ ዲፓርትመንት ብዬ አሱም አደርጋለሁ። ኤንደን ዋይል ቴምፕ ኢዝ ናት ኢኳልስ ቱ ነል። ይሄ ሎጂክ ሁሌም አለ። ቴምፕ ናት ኢኳልስ ቱ ነል ነልስ ካልሆነ ድረስ ምኑ ቼክ የሚያደርገው ይኸውላችሁ ኢፍ ቴምፕ አሮ ዲፓርትመንት በእያንዳንዱ ኖር ላይ ሄዶ ዲፓርትመንት ፓርቷ ከምን ጋር እኩል ከሆነች ከዴፕት ማናትቹት አሁን ዲፋይን ያደረኳት ሉክ ዚስ ፓርት ያው ዴፕት ዲፓርትመንት ተቀብሎ ማለት ያስቀመጠ ዴፕት ቫሪያብል ያስቀመጠ ቢኮዝ ስትሪንግ ነው። ከዛ አንድ ፖይንተር ክሬት አደረኩኝ ቴምፖራሪ ፖይንተር which is ቴምፕ የተባለ ለሄድ ሰጥቼዋለሁ። ሄድ የፈርስት ኖድ ፖይንተር ነው። አይትሬት እያደረገ ይጓዛል ማለት ነው። ከፈርስት ጀምሮ እስከ ላስት ይጓዛል። እስከ ላስት የሚጓዛል በዚች ሎጂክ ነው። ዋይል ቴምፕ ናት ኢኳልስ ቱ ነል ነል ከሆነ መጨረሻ ጋር ደርሷል ማለት ነው። ናት ኢኳልስ ቱ ነል ነል እስካልሆነ ድረስ አይትሬት እያደረገ ምኑን ቼክ ያደርጋል። ዋይል ውስጥ ኢፍ ኮንዲሽን አለ። ቴምፕ አሮ ዲፓርትመንት እያንዳንዱ ኖድ ላይ ዲፓርትመንት ፓርቱ ከዚች ከዴፕት ጋር እኛ ከሰጠነው ዴፕት ከዚች ካሳለፍንለት አርጊመንት ጋር እኩል ከሆነ አይዲውን አውጣ፣ ኤጁን አውጣ፣ ጂፒን አውጣ ዲስፕሌይ እናደርጋለን። እና ያው አንድ በአንድ ሙቪ ያደረገ ነው የሚሰራው። አሁንም ይሄ ሎጂክ አለ። ቴምፕ ኢኳልስ ቱ ቴምፕ አሮ ኔክስት፣ ከዛ ወደ ዋይል ሉፕ ይመልሳል፣ ደጋግሞ ይሰራል ማለት ነው። አንቲል ቴምፕ ነል ከሆነ ከዚህ ሉፕ ይወጣል ማለት ነው። ነል እስካልሆነ ድረስ ግን ተማሪ አለ፣ ኖዶች አሉ። እያንዳንዱ ኖድ ላይ ቼክ ያደርጋል። ዴፕት እኛ ያስገባነው ዲፓርትመንት ከእያንዳንዱ ኖድ ዲፓርትመንት ጋር እኩል መሆኑን ቼክ እያደረገ በዚች ቴምፕ በተባለች ፖይንተር ስራችን እንሰራለን ማለት ነው። ሌላኛውም ዲስፕሌይ ባይ ጀንደር ነው። ዲስፕሌይ ባይ ጀንደርም ቤዚካሊ ስራው እንደዛ ነው። ጌት ስትሪንግ የተባለች ሄልፐር ፋንክሽን ዲፋይን አድርጌያለሁ መጀመሪያ ላይ። እሱ ላይ ምንድነው ዲስፕሌይ የሚያደርግልኝ ኢንተር ጀንደር ይለኛል። ጀንደር እናስገባለን ሜል ኦር ፊሜል። ከዛ መሀል ላይ ይቀመጣል ጀንደር የተባለች ቫሪያብል ላይ ይቀመጣል። አሁንም ፖይንተር ዲፋይን አድርጌያለሁ። ቴምፖራሪ የተባለ ፖይንተር ሄድን ሰጥቼዋለሁ። ሄድ ማለት ፈርስት ኖድ የመጀመሪያ የአቤልን ኖድ የያዘ ነው። ወደ አቤል ሜሞሪ አድረስ ሎኬት የሚያደርግ ፖይንተር ነው ሄድ። እሱን ለቴምፕ ሰጠሁት። ከዛ በቴምፕ ትራቨርስ እናደርጋለን። አሁንም አንድ ፍላግ ወይም የሆነች ቫሪያብል ዲፋይን እናደርጋለን። ቡል ፋውንድ ፎልስ ተማሪ አልተገኘም ብለን አሱም እናደርጋለን ማለት ነው። ሲገኝ ግን ትሩ እናደርገዋለን። እዚህ ጋር የሚያነገርኳችሁ ቅድም በዲፓርትመንት ሰርች ስናደርግ ተማሪ ልክ ሲገኝ በዲፓርትመንት ሰርች ስናደርግ ፋውንድ ትሩ ይሆናል። ዲስፕሌይ ካደረገ በኋላ ፋውንድ ትሩ ያደርጋል ማለት ነው። መጨረሻ ላይ ፋውንድ ፎልስ ይሆናል። ካልተገኘ ኖ ስቱደንትስ ፋውንድ ይሆናል ማለት ነው። ፋውንድ ፎልስ ሲሆን ልክ እዚህ ጋር ዋናው ሎጂክ ያለው እዚህ ጋር ነው። በቃ አንድ ቫሪያብል ክሬት አደረኩኝ ጀንደር የተባለ ጀንደር ማንን የሚይዘው ያስገባ ነውን ለኢንፑት የሰጠነውን ኤፍ ምናምን ያለውን እችኛው ቫሪያብል ትይዛለች። ከዛ በኋላ ዋይል ሉፕ ውስጥ ይገባል። ዋይል ቴምፕ ኢዝ ናት ኢኳልስ ቱ ነል። ይሄ ማለት ናት ኢኳልስ ቱ ነው። ነል እስካልሆነ ድረስ ሊንክ ሊስቱ ነል እስካልሆነ ድረስ ስራውን ይሰራል ማለት ነው። ዋይል ሉፕ ውስጥ ኢፍ ኮንዲሽን አለን። ኢፍ ቴምፕ አሮ ጀንደር እያንዳንዱ በዛ ሊንክ ሊስት ላይ ብዙ ኖዶች አሉ። የአቤል ኖድ አለ፣ የቤቲ ኖድ አለ። እያንዳንዱ ኖድ ላይ ጀንደር ፓርቱ ላይ ገብተህ ከጀንደሩ ጋር እኩል ከሆነ እቺ ጀንደር ማለት ይኸውላችሁ እቺኛው ጀንደር ማለት እቺ ናት። እንደ አርጊመንት የሰጠ ነው። እኩል ከሆነ ሊስቱን አውጣልኝ። በዛች ኖድ ላይ ሄደ አይዲውን አውጣ፣ ኤጁን አውጣ፣ ኔሙን አውጣ፣ ጀንደር አውጣ፣ ዲፓርትመንት አውጣ ማለት ነው። ከዛ ፋውንድን ፍላግ ቫሪያብሏን ፋውንዷን ትሩ ያደርገዋል ማለት ነው። አሁንም ወደ ቴምፕ አሮ ኔክስት ወደ ቀጣዩ ኖድ እያደረገ በሉፕ ውስጥ ደጋግሞ ይህን ስራ ይሰራል ማለት ነው። ቤዚካሊ ሊንክ ሊስት በጣም ወሳኝ ኮንሰፕት ነው። የዳይናሚክ ዴታ ስትራክቸር ነው። በቃ እንደ አሪ ሳይሆን አሪ ከሆነ ኮንቲጊነስ የሆነ ሜሞሪ ነው። እዚህ ጋር ግን ራሱ
አንድ ተማሪ ስናስገባ አንድ ኦብጀክት ክሬት ይደረጋሉ እንትን ነው ማለት ኖድ ማለት ነው። ያ ኖድ ዳታዎች አሉት። ዳታዎቹ ኔም ናቸው፣ ኤጅ፣ ጂፒኤ፣ አይዲ በሆነ ዳታ ታይፕ ይይዛሉ። ከዛ መጨረሻ ላይ ፖይንተር አላቸው። ፖይንተር ወደ ኔክስት ኖድ የሚወስድ ነው ማለት ነው። እና የመጨረሻው ኖድ ፖይንተሩ ነለው ቢኮዝ ሌላ ተማሪ ስለሌለ ማለት ነው። እንደዛ እያደረገ ነው ሎጂኩ የሚሰራው። ቤዚካሊ ሲስተሙ ይሄን ይመስላል ማለት ነው። ስቱደንት ማኔጅመንት ሲስተም ተማሪን ማኔጅ የምናደርግበት፣ ተማሪ ዴታ ስቶር የምናደርግበት፣ ሰርች የምናደርግበት በተለያየ ወይ አጠቃላይ ያለው ሲስተም ይሄን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።